አንድ አመት ከ9 ወር ሆኖት ይትባረክ ስንት ቃላት ያወጣል የሚለውን ስቆጥረው ከ10 አይበልጥም። ጉግል ላይ ገብቼ ሳይ ልጆች ከአንድ አመት ከ6 ወር እስከ 2 አመት ድረስ ባለው ከ50 እስከ 200 ቃል መናገር አለባቸው፣ አለዛ ንግግር ዘግይተዋል ማለት ነው ይላል። ዋው በጣም ነው ሾክ ዲዮንኩት። እንዴ ልጄ እንዴት ንግግር ሊዘገይ ይቻለ? እጅግ በጣም የተለየ እንክብካቤ ነው ማድረግለት። የአእምሮ አሰራርን ስለማቅ የዓለሙ ግርግር እንዳይውጣው ከፍተኛ ጥንቃቄ አድርገን መንፈሳዊ ኮንተንቶችን ብቻ በቴሌቪዥን እንዲያይ ያደረግን የተመረጡ የድንቅ ልጆች ፕሮግራሞችን እያሳየን ነበር ያሳደግነው። ለካ ይጨብጣል፣ ይሮጣል፣ ይንቀሳቀሳል፣ የሚፈልገውን ይጠይቃል። yes ቃላት ለካ አለመደ። በኋላ በጣም ስለተጨነቅኩኝ አንደኛ ለኦቲስቲክ ልጆች ቃላት የምታስተምር ፕሮፌሽናል የቃላት አስተማሪ መፈለግ ጀመርን። አንዲት ልጅ አገኘን፣ ይዘናት መጣን። ቤት እንደገባች የመጀመሪያ ያለችን ነገር ምንድነው? እናንተ ወዲያው ስለምትረዱት የሚፈልገውን ነገር ስለምትሰጡት ነው ቃላት ያለመደው። ስለዚህ መጀመሪያ ለምሳሌ ርቦት እናና ቢል ወተት እንዲል አድርጉት፣ ወተት ያላችሁ ቃሉን እንዲጠራው አድርጉት። ቃሉን ካልጠራው ምንም ነገር አታርጉለት። ለምሳሌ ወደ ውጪ መውጣት ፈልጎ ወተት ቢል ውጪ ያላችሁ ቃሉን አስጠሩት ብላ በአንድ ጊዜ ታሪክ ተቀየረ ማለት ነው። ነገር ግን ገንዘብ አቅም የሌለው ፕሮፌሽናል ባለሙያ መቅጠር የማይችል ሰው ልጆቹ ንግግር እንዳይዘገዩበት ምንድነው ማድረግ የሚችለው የሚለውን ሳስብ ለካ ብዙ ሰው ልጁን ቃል የሚያስተምረው በዩቲዩብ ነው። ሚስ ራቸል የምትባል ፈረንጅ አለች። በጣም ህጻናት ይወዷታል። ድምጿን ገና መግቢያዋን ሲሰሙ እየሮጡ ነው በዳይፐር የሚመጡት። Hello, can you say mama? ሚስ ራቸል በጣም ተወዳጅ ነች፣ በጣም ጎበዝ ነች። ነገር ግን ለእኔ ልጅ ሚስ ራቸልን ዩቲዩብ ላይ መክፈት እችላለሁ ወይ ብዬ ሳስበው አልችልም። ለምን? እንዴት? እነ ሚስ ራቸል ፒያኖ፣ ጊታር፣ ሌሎችንም የሙዚቃ መሳሪያዎች ስለሚጠቀሙ ህጻናቱ ገና ከኢንፋንት ከጨቅላ እድሜያቸው ጀምሮ የፈረንጅ የሙዚቃ መሳሪያ አይምሯቸው ውስጥ ተጽፎባቸው ያድጉና ካደጉ በኋላ ጭፈራ ቤት ለመሄድ የፈረንጅ ሙዚቃ ለማቀንቀን የፈረንጅ ሙዚቃ ሲሰሙ ወዲያው ለመሳብ ቅርብ ይሆናሉ። ይሄ ለኛ አደገኛ ነው። ሁለተኛው እነ ሚስ ራቸል በአገራቸው ህግ ያው አካታች መሆን ስላለባቸው ለህፃናት ዜማ ሲያስተምሩ ከኢትዮጵያዊና ኦርቶዶክሳዊ ስነ ልቦና ያፈነገጡ ግብረ ሰዶማውያንን ጭምር ዜማ ለማስተማር ህፃናትን ቋንቋ ለማስተማር ይጠቀማሉ። እዚህ በቪዲዮ ላይ እንደምታዩት ይሄ ሰው ከንፈሩን ተበስቷል፣ አፍንጫውን ተበስቷል። እንደምታዩት ከስርዓት ወጣ ያለ ስብዕና ያለው ሰው ነው። እንዲሁም አንዳንድ ጊዜ የግብረ ሰዶማውያንን ባንዲራ ለህፃናት ያው ከለርፉል ነገር ስለሚወዱ እየቀላቀሉ በየቁሳቁሱ እንደምታዩት በየምስሉ እያመጡ ያስተምራሉ። በዛ ላይ ደግሞ እነ ሚስ ራቸል የሚያስተምሩት እንግሊዝኛ ቋንቋ ነው። ታዲያ እስቲ ማርያምን ተሳለም፣ እሺ አሁን ደግሞ ተክለ ሃይማኖትን ተሳለም፣ እሺ ገብርኤልን ተሳለም፣ ጎበዝ እስጢፋኖስን ተሳለም፣ ይትባረክዬ። አሜሪካን ሀገር ሄደን ከሜላት ጋር ኤርፖርት ላይ ምን ሆነ፣ ሜላት ተፈትሻ እስከምትወጣ ከኢሚግሬሽኑ ትንሽ ስትዘገይ ተነጫነጨብኝና ሲነጫነጭ መጣችና ፖክማን የሚባል የአኒሜሽን ስዕል ኦ ቤቢ አለችና ፈረንጅ ነች ሰጠችው። ያንን ስዕል ተቀበላት፣ ጣለው። ምንም አልደነቀውም፣ አልሞቀውም፣ አልወደደውም፣ ጣለው። እነ ስፓይደርማንን እነ ፖክማንን የሚወረውር የማይደንቁት እነ ቅዱስ ገብርኤልን የሚስም እስቲ ቅዱስ ገብርኤልን አሳይ። ቅዱስ ገብርኤል የታለ? ባበለው ሂድ። መስቀል ሲያገኝ ብድግ አድርጎ ራሱ የሚስም ማንነት ገና በአንድ አመት ከ9 ማሙሼ እንኳን ደህና መጣክ። እንኳን ደህና ከመጀመሪያው እናት ጀምርልካለሁ። ሰናይት አብርሃም ትባላለች። 38 አመቷ ሲሆን የአንድ ልጅ እናት ነች። ሰናይት ጥሩ የነበረ ህይወት ከቤተሰቧ ጋር የምትኖር የነበረ ሲሆን ባለትዳር ነበርኩ። ከዛ ባለቤቴ ተከራይተን ነበር ኮንዶሚኒየም የምንኖረው። በቃ በተክርስቲያን ደርሼ ስመጣ ልብሶችን ሰብስቦ ወጣ። የወይዘሮ ሰናይት ወላጅ እናታቸው ከዛሬ 4 አመት በፊት በድንገት ወድቀው ህክምና የሚከታተሉ ቢሆንም አሁን ላይ ለህክምና የሚሆን ገንዘብ ምንም የላትም። ወድቃ ወደ 4 አመቷ ነው። ከወገብ በታች አትንቀሳቀስም። ታሳዝነኛለች። እሷ እንደዚህ ሆነ እውነት ከባድ ነው። በዚህ እድሜ ተሰብሮ ቁጭ ማለት ለሷ በጣም ከባድ ነው። ሆድሽስ እሺ ታዩ
ጠዋት ብትበይ ማታውን ትዘይዋለሽ። ቤተሰቦቿን ማስተዳደር ባለመቻሏ የቤት እቃዋን አንድ በአንድ ሸጣ አሁን ላይ ከአንድ ልጇ ከ3 ወንድምና እህቶቿ እንዲሁም መንቀሳቀስ ከማትችለው እናቷ ጋር ቃሊቲ ኮንዶሚኒየም አካባቢ የ3,000 ብር ቤት ተከራይታ ትኖራለች። ልጇ ተማሪ ቢሆንም ምግብ ቋጥራ የምትልከው ስለሌላት ልጇን ዛሬ ትምህርት የለም የምትልባቸው ቀናቶች በጣም ብዙ ናቸው። ዛሬ ትምህርት የለም ቢያውቅ ማስቀርበት ቀን ነበር መቋጠር ለታጥቼ ማለት ነው። ለምንድን ነው የቀረው ሲለኝ ትምህርት እኮ የለም ዛሬ ቤተክርስቲያን ማን ሄዱ ቁጭ እንላለን ቤት ውስጥ ልጆች ምናምን ተማሪዎችን አይቶ እንዳያለቅስ ብዬ ማለት ነው። አሁን ላይ የተለያዩ ልብስ አጥባ እንዲሁም ያገኘችውን ስራ እየሰራች ቤተሰቧን ለማስተዳደር ብትሞክርም ከአቅሟ በላይ ሆኖባታል። ይህችን እናት አግኝታችሁ የአንድ ወር የቤት ኪራይን እንኳን ማገዝ ለምትፈልጉ በ0912 14 69 29 ደውላችሁ አይዞሽ ማለት ትችላላችሁ። ሁለተኛዋ እናት ዝናሽ ይልማ ትባላለች። የሁለት ልጆች እናት ስትሆን የምትኖረው አቃቂ ቃሊቲ አካባቢ ነው። በእምነት ጅብሪል የምትባል የ6 ዓመት ልጅ ያለቻት ሲሆን ልጇ የልብ ህመም ተጠቂ ናት። በህክምናም ወደ ሳምባ የሚሄደው ትቦ ጥበትና የልብ ክፍተት አለባት ስለተባለች በአፋጣኝ ወደ ውጭ ሀገር ሄዳ መታከም እንዳለባት በዶክተሮች ተነግሯታል። ልጄ የልብ ታማሚ ናት። ወደ ሳምባው የሚሄድ ደም ስርና ልብ ክፍተት ነው። በጉበቷ አልፎ ወደ እግሯ የሚሄደው ትቦ እሱ ደም አያስተላልፍም። እሱ ግዴታ ሰርጀሪ በአፋጣኝ መሰራት አለባት ነው ያሉኝ። እንደውም እድለኛ ናት። መጥቆር ነበረባት አሉ። ይሄ አፏ አካባቢ እግሯ ማበጥ ወደ አረንጓዴ ከለር መቀየር ነበረባት። እንዴት እንደሆነ ራሱ ለኛ ገርሞናል አሉ ዶክተሮቹ። መድኃኒት አላት አይረንና ለልብ የሚሰጥ እሱ ደግሞ ከብዶኝ አይረን ራሱ እየገዛውላት አይደለም። ህመሙ ከአቅሟ በላይ ስለሆነባት ትምህርቷን ለማቋረጥ ተገዳለች። ትምህርት ቤት የሚያስቆም ነው። ለዛ ነው ለምን አችልም ራሷን ትስታለች። ተማሪዎች ደግሞ በቃ እንዲ ስትሆን ይጨንቃቸዋል። ያ እሷ ደግሞ መታ በጣም ታዝናለች። ቤት ገብታ ታለቅሳለች። እኔ ለምንድን ነው እንደ ልጆች ማልጫወተው ብላ ጥያቄ ትጠይቀኛለች። እናት ዝናሽም ባልታወቀ ሁኔታ እግሯን ታማ ለ10 ዓመታት በዳዴ ከሄደች በኋላ 2 እግሮቿ ሊቆረጡ